ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል። ሆሳዕና ከጽዮን እስከ ቤተ መቅደስ ቅድስት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለ5500 ዘመናት በጨለማ ለኖረው የሰው ልጅ ብርሃነ ድኅነትን ሊሰጥ የታሰረውን አዳም ነፍስ ሊፈታ በአይሁድና በአሕዛብ መካከል ያለውን የጥል ግድግዳ አፍርሶ አንድ ሊያደርገን ወደ ኢየሩሳሌም የገባበትን ታላቅ ዕለት ሆሳዕና ብላ ታስባለች። ይህ ዕለት በብሉይ ኪዳን ነቢያት በትንቢት መነጽር አይተውት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና መድኃኒት ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ምዕራፍ 9 ቁጥር 9 ተብሎ የተነገረው ትንቢት ፍጻሜ ያገኘበት የአዲስ ኪዳን ማዕከል ነው። የብሉይና የሐዲስ ኪዳን ንጽጽር በብሉይ ኪዳን ነገሥታት ለሰላም ሲመጡ በአህያ ለጦርነት ሲመጡ ደግሞ በፈረስ ይሄዱ ነበረ። የሰላም ንጉሥ ክርስቶስ ግን በፈረስ ሳይሆን በአህያና በውርንጭላ ላይ ተጭኖ መጣ። ይህ የሚያሳየው ሥጋዊ ግዛትን ለመመስረት ሳይሆን በሰው ልጆች ልብ ላይ የፍቅርና የሰላም መንግሥትን ለመመስረት መምጣቱን ነው። በብሉይ መሥዋዕቱ የሚቀርበው በሰው እጅ በተሠራ ቤተ መቅደስ ነበረ። በሆሳዕና ግን እውነተኛው መሥዋዕት ክርስቶስ ራሱ ወደ መቅደሱ ገባ። በሐዲስ ኪዳን አሮጌው ሕግ ወይም አህያይቱና አዲሱ ሕዝብ ውርንጭላይቱ በክርስቶስ ፊት እኩል ቆሙ። እርሱም ሁለቱንም ለክብር መረጣቸው። ወደ ዋናው የታሪክና የምስጢር ክፍል ከመግባታችን በፊት ልባችንን እንደ አልባሳቱ እናንጥፍለት፣ ሕዋሳቻችንን እንደ ዘንባባው ለምስጋና እናዘጋጅ። ይህ በዓል ጌታችን ወደ ኢየሩሳሌም የገባበትም ብቻ ሳይሆን እኛ ወደ ውስጣዊው ማንነታችን ተመልሰን ቤተ መቅደስ የተባለውን ሰውነታችንን ከኀጢአት ንግድ የምናነጻበት ዕለትም ነው። ሆሳዕና በስንክሳር እንደተመዘገበው መጋቢት 22 ቀን መታሰቢያው ነው። በስንክሳር ላይ የተጻፈውን እንመልከት። መጋቢት 22 ቀን በስንክሳር የተመዘገበውን ድንቅ ታሪክና የሊቃውንቱን ምስጢር ማብራሪያ ደረጃ በደረጃ እንመለከታለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 ቀን በዚህችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ገብቶ በቤተ መቅደሱ በአህያ ግልገል ተቀምጦ በመዘመር ሆሳዕና እያሉ እንዲያመሰግኑትም አድርጓል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 9፣ የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 10። ለምን ትፈቱታላችሁ የሚላችሁ ሰው ቢኖር ጌታው ይሻል በሉት። የተላኩትም በሄዱም ጊዜ እንደነገራቸው አደረጉ። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታው ይሻታል አሉት። የማርቆስ ወንጌል ምዕራፍ 11 ቁጥር 3 እስከ 6። ጌታችን ወደ ኢየሩሳሌም ሲገባ በአህያና በውርንጭላ ላይ መጫኑ ዝም ብሎ የተደረገ አይደለም። አህያይቱ የኦሪት ምሳሌ ናት። እስራኤል በሕግ ታስረው ሸክም በዝቶባቸው መኖራቸውን ታመለክታለች። ውርንጭላይቱ ገና ያልተገራችና ማንም ያልተጠቀመባት በመሆኑ የአሕዛብ ምሳሌ ናት። አሕዛብ በሕግ ሳይገሩ በእግዚአብሔር አምልኮ ሳይጸኑ መቆየታቸውን ትገልጻለች። ጌታ ይሻቸዋል የሚለውን ቃል ጌታችን ለሰው ልጅ ሁሉ ለአይሁድም ለአሕዛብም ቤዛ ሊሆን እንደመጣና የሁለቱንም ጌታ መሆኑን ለማረጋገጥ ነው። እንዲፈቱ ማዘዙም ከኀጢአት እስራት ሊፈታን የመጣ መሆኑን ያሳያል። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ። ጌታም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ።
በፊትም በኋላም ይሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። የማርቆስ ወንጌል ምዕራፍ 11 ቁጥር 7 እስከ 9። ስለ ልብሶች መነጠፍና ስለ ዛፍ ቅጠሎች የሊቃውንት ትርጓሜ እንዲህ ነው። ሕዝቡ ልብሳቸውን ማንጠፋቸውና የዘንባባ ዝንጣፊ መያዛቸው ትልቅ ምስጢር አለው። ልብስ ማንጠፍ ሰውነታችንን ወይም ሕዋሳቶቻችንን ለጌታ ማስገዛታችንን ያሳያል። አሮጌውን ሰውነታችሁን አውልቃችሁ ጣሉ እንደሚል ኃጢአትን ትተን በንጽሕና ልባችንን ልናነጥፍለት እንደሚገባ ያስተምራል። ዘንባባ የድል ምልክት ነው። ጌታችን ሞትንና ዲያብሎስን ድል ሊያደርግ የመጣ መሆኑን ለመግለጥ በዘንባባ መሰገኑት። ዘንባባ እሳትን አይፈራም። ጌታም መለኮታዊ እሳት መሆኑን ያመለክታል። ጌታችን ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር ወደ ቢታንያ ወጣ። በነገውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላያት በለስ አየ። ምናልባትም ፍሬ ይገኘው እንደሆነ ሊያይ ሄደ። ወደ እርሷም በደረሰም ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና። ማርቆስ ምዕራፍ 11 ቁጥር 11 እስከ 13። ስለ በለስና መረገም ምስጢሯ። ጌታችን በለስን መርገሙ ለምን እንደሆነ ሊቃውንት ሲተረጉሙ በለስ ቅጠል እንጂ ፍሬ አልነበራትም። ይህ የሚያሳየው መልክ ወይም ሥርዓት እንጂ ፍሬ ወይም መልካም ምግባር የሌለውን የአይሁድ አምልኮ ነው። ረሃቡ። ጌታችን የሰው ልጅ ድህነትና ንስሐ ፍሬ እንደሚራብ ያሳያል። ፍሬ አለማግኘቱ ወደ ዓለም መጥቶ ፍቅሩንና አምልኮቱን የሚገልጽ ልብ ስላላገኘ ለዘላለም ፍሬ አይገኝብሽ አላት። ይህ ማለት ፍሬ አልባ ሆኖ ለሚቀር ሰው የተቀመጠ ማስጠንቀቂያ ነው። ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሰው ወደ ቤተ መቅደስም ገባ። በምኵራብም ግቢ የሚገበያዩትን ያስወጣም ጀመረ። የለዋጮችንም ሰንጠረዦቻቸውን፣ ርግብ የሚሸጡትንም ወንበሮቻቸውን ገለበጠ። የማርቆስ ወንጌል ምዕራፍ 11 ቁጥር 14 እስከ 15። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ የለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችኋት ብሎ አስተማራቸው። ማርቆስ 11 ቁጥር 17። እንዲሁም ኢሳይያስ 56 ቁጥር 7፣ ኤርምያስ ምዕራፍ 7 ቁጥር 11 ላይ ተጠቅሶ ይገኛል። ቤተ መቅደሱን ስለማንጻቱ። ጌታችን ቤተ መቅደሱን ማጽዳቱ ሁለት ታላላቅ መልእክቶች አሉት። አንደኛው ቤተ መቅደስ የጸሎት እንጂ የንግድና የዓለም ጭንቀት ቦታ ለመሆኑን ለማስተማር ነው። ሁለተኛ ሰውነታችን የእግዚአብሔር ቤተ መቅደስ መሆኑን ለማሳየት ነው። በልባችን ውስጥ ያለውን የፍቅረ ነዋይና የክፋት ንግድ አስወጥተን ለጸሎትና ለቅድስና ማዘጋጀት እንደሚገባን ያስረዳል። ለግሪክ ሰዎችና ላልተማሩት፣ ለጥበበኞችና ለማያስተውሉት ዕዳ አለብኝ፣ በወንጌል አላፍርምና። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሮሜ 1 ቁጥር 14። እግዚአብሔር ሆይ የሚሳን ነገር የለምና የራቀውን አቅርበ የረቀቀውን አጉልተ። እየሰማነው ካለነው መርዶና ሰቀቀን ረፍተ ሥጋንና ረፍተ ነፍስን አትንሳን። ጸልዩ በእንተ ሰላም። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ቤተ መቅደስ ስለ ቅድስት ቤተ ክርስቲያናችን እንጸልይ። በጭንቅ በመከራ ስላሉት እንጸልይ። በረሃብ በስደት ስላሉት እንጸልይ። በጽኑ ሕማም ተይዞ ስለሚሰቃዩት እንጸልይ። ስለ ሃይማኖት መሪዎች አባቶቻችን እንጸልይ። የሰላም የምህረት የቸርነት ባለቤት እግዚአብሔር ሰላሙን፣ ምህረቱን፣ ቸርነቱንም አይንሳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አባ አትናቴዎስ ወልደ ጊዮርጊስ ዘዝዋይ ገዳም መጋቢት 22 ያዘጋጁት ጽሑፍን ተጠቅመናል።